ሰላም እንዴት እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ሁሉ አማን ነዋ። ሰላም ነን። ሰላም ነኝ። ዛሬ ደግሞ አንድ ዝግጅት አዘጋጅቼላችሁ መጥቻለሁኝ። የዛሬዋ ዝግጅቴ ደግሞ ምን መሰለቻችሁ? ምግብ ከተመገብን በኋላ በፍጹም ማድረግ የሌለብን ነገሮች ምን እንደሆኑ እነግራችኋለሁኝ። ያው ከዛ በፊት ግን ቤተሰባዊነትን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ተዘጋጀሁባት ዝግጅት ፕሮግራም እሄዳለሁኝ። ምን መሰላችሁ ልጆች፣ ምግብ ከተመገብን በኋላ በፍጹም ማድረግ የሌለብን ነገሮች አሉ። እዚህ 6 ነጥቦች እነግራችኋለሁኝ። አንደኛው ምንድነው? ምግብ ከተመገብን በኋላ ገላን አለመታጠብ። ይህ ማለት ገላን በፍጹም መታጠብ የለብንም ወዲያው ምግብ እንደተመገብን ማለት ነው። ምክንያቱም ምግብ በምንመገብበት ሰዓት ምግብ ተመግበን ጨጓራችን ከፍተኛ የሆነ የደም ዝውውር ወይም በሚገባ የደም ዝውውር ማግኘት አለበት። ምክንያቱም የበላነው ምግብ መፈጨት ስላለበት። ነገር ግን ወዲያው ሻወር የምንወስድ ገላችን የምንታጠብ ከሆነ ምንድነው የሚፈጠረው? በምንታጠብበት ሰዓት የደም ዝውውራችን ወደ እግራችንና ወደ እጃችን ስለሚሆን በዚህን ሰዓት የደም ዝውውራችንን ማለት የምግብ መፈጨታችንን ስለሚያዛባብን ወዲያው ሻወር መውሰድ ያለብንም ነው። ሁለተኛው ነጥብ ምንድነው? ሻይ አለመጠጣት። ሻይ አለመጠጣት ደግሞ ሻይ መጠጣት እንደሚታወቀው የልብ ህመምን ለመከላከል ይረዳናል። ነገር ግን ወዲያው እንደተመገብ ምንድነው ሻይ መጠጣት የለብንም። ምክንያቱም ምን መሰላችሁ ውዶች፣ ወዲያው ሻይ በምንጠጣበት ሰዓት አይረን እና ሌሎች ፕሮቲን የያዙ ምግቦችን ስለምንመገብ ሰውነታችን ማግኘት ያለበትን የአይረን እና የፕሮቲን መጠን ሳናገኝ ስለምንቀር ወዲያው ሻይ መጠጣት የለብንም። ሌላው ሶስተኛው ነጥብ ምንድነው? ቶሎ መተኛት። ይህም ደግሞ በፍጹም ማድረግ የሌለብን ነገር ነው። ወዲያው ተመግበን ወዲያው መተኛት የለብንም። ምክንያቱም ለምግብ መፈጨት የሚመረቱ በጨጓራችን አሉ ኢንዛይሞች። እነዛ ኢንዛይሞች በምንተኛበት ሰዓት ወደ ምግብ መግቢያ ማለትም ወደ ጉሮሯችን ስለሚሄዱ በዛን ሰዓት የማቃጠል ስሜት ስለሚፈጠር የግድ ቶሎ መተኛት የለብንም። አራተኛው ፖይንት ምንድነው? የእግር ጉዞ አለማድረግ። የእግር ጉዞ ማድረግ ምግብ በልቶ ቶሎ ምግብ እንዲፈጭ ያደርጋል። ነገር ግን ቶሎ በሚፈጭበት ሰዓት ሰውነታችን ማግኘት የሌለበትን ነገር ማግኘት ያለበትን ንጥረ ነገር ወይም ፕሮቲን ወይም ሌሎች ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን እንዳናገኝ ስለሚያደርገን የግድ ቶሎ ብለን የእግር ጉዞ ማድረግ የለብንም ነው። ሌላው ፍራፍሬ መመገብ የለብንም። ፍራፍሬ መመገብም የምግብ መፈጨትን ያፋጥናል። ነገር ግን ከጤና አኳያ ለጤናችን ሞር ኢፌክቲቭ የሚሆንልን ቢያንስ ምግብ ከተመገብን በኋላ 1 ሰዓት ወይም 2 ሰዓት ከቆየን በኋላ ብንመገበው ሰውነታችን ማግኘት ያለበትን ነገር በሚገባ አግኝተን ጤናማ እንድንሆን ስለሚያደርገን ወዲያው መመገብ የለብንም ነው። ሌላው ነጥብ ምንድነው? በፍጹም ሌላው ደግሞ መደረግ የሌለበት ሲጋራ ማጨስ። ሲጋራ ማጨስ እንኳን ምግብ ተመግበን አይደለም በኖርማሉም የሚፈቀድ ነገር አይደለም። ለጤናችንም ሌላም ሳይድ ኢፌክት ስላለው ሲጋራ ማጨስ የለብንም። ነገር ግን ሞር የሚጠላበት ሰውየው በጣም ሱሰኛ ከሆነ የግድ ማጨስ ካለበት የሚሆን አዲክት ከሆነም ምግብ ተመግቦ ወዲያው ማጨስ የለበትም። ምክንያቱም ጥናቶች የሚያሳዩት ምንድነው? እዚህ ላይ ምግብ ተመግበን ወዲያው በምናጨስበት ሰዓት
የበለጠ ከማንኛውም የበለጠ በካንሰር የመጠቃት እድሉ ከፍ ያለ ነው የሚለው ውዶች። ያው እነዚህ ናቸው። በመጨረሻ ምንድነው ምግብ በምንመገብበት ሰዓት ምንድነው አንደኛ ተረጋግተን ቁጭ ብለን መመገብ አለብን። ሁለተኛ አላምጠን ምግባችንን በሚገባ መመገብ አለብን ነው። ሶስተኛው ምንድነው በሚገባ አላምጠን በዝግታ መመገብ። አራተኛው ነጥብ ምንድነው ከመጠን በላይ ወይም ከአቅም በላይ መመገብ የለብንም ነው። ያው ከዚህ በላይ የጠቀስኳቸውን ነጥቦች ሞር ለሰውነታችን ያው ሁሉም ሰው ይሄን የተባለውን ሰዓት ፐርፌክት ልጠቀመው ስለማይችል ማንኛውም ከዚህ በላይ የጠቀስኳቸውን ነጥቦች ከማድረጋችን በፊት ምንድነው ቢያንስ 30 ደቂቃ መቆየት አለብን የሚል ነው የዛሬው ምክሬ። ስለዚህ ከተመቻችሁ ውዶች ያው ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጆቻችሁ አካፍሏቸው። በተረፈ ወዳችኋለሁ። ባይ ባይ።